ሕይወት የመሰናክል ውድድር ስትሆን ሰዎች ውድድሩ ላሸንፈ ያገኘው ሜዳሊያ እንጂ መውደቅን መጎዳትን የሚያስተውል ሰው የለም። ትወናን ከአስከፈ አብጠርጥሮ ያውቃታል። ስለ ጎበዝ ተዋናይነቱ ጥያቄ ባይነሳም በችሎታው በአቅሙ ልክ አልሰራም ተብሎ ጥያቄዎች ይነሳሉ፣ ይወቀሳል። ጎበዝ ተዋናይ ብቻ አይደለም፣ እሳት የላሰ ነጋዴና ኢንቨስተር ነበር። ሁሉም ሰው በሕይወቱ በአስቸጋሪ ሁኔታ ውስጥ ተስፋ ይቆርጣል ወይም ተስፋ ለመቁረጥ ያስባል። እሱም በሕይወቱ ተስፋ ቆርጦ የሕይወቱን አቅጣጫ የሚቀይር ውሳኔ ለመወሰን ከጫፍ ደርሶ ነበር። ጥቂት የሚባሉ አድናቂዎችን ያፈራ ሲሆን የሚገርመው ከሚያደንቁት በላይ የሚቃወሙት ቁጥራቸው ብዙ ነው። ድመትና ለውሻ ልዩ ፍቅር አለው። በግል ሕይወቱ አመስጋኝም ተመስጋኝም ጭምር ነው። የተወዳጁ የተናፋቂው የልጅ ድራማ አስቸጋሪው ሰው የምርጡ ድራማ ምርጡ ተዋናይ ሳዴቲን ወይም አሊ ኢሊ። ሰላም ሰላም ውድ ቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? የእናንተ የሆነው ቃና መሳጭ ምቾታችሁ የሚመቸው በጥያቄያችሁ መሰረት ደግሞ ለልጄ ተወዳጁ ድራማ ላይ ግሩም የትወና ብቃቱን እያስመለከተን በርካቶችን እያስገረመ ስለሚገኘው ለሳዴቲን ግለ ታሪክ በስፋት እናነሳለን። ስለሚቀርብበት ትችቶች፣ ስለ አስተዳደጉ፣ ስለ ስራዎቹ፣ ስለ ቤተሰቦቹ፣ ስንት ፍቅረኛ ነበረው፣ አሁንስ ከማን ጋር ነው? እናንተ ብቻ ውድ ቤተሰቦቼ እስከ መጨረሻው ከኔ ጋር ቆዩ እንጂ ውጭው ጉድ የሚያስብል የህይወት አጋጣሚ እውነተኛ ማንነቱን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርገው መጀመር ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ሳዴቲን ፊልሞችንና የቴሌቪዥን ተከታታይ ድራማዎችን ከመስራቱ በፊት በርከት ባሉ ቲያትሮች አቅሙን አሳይቶ በብቃቱ ተመስግኖ በጭብጨባ ነበር ወደ ሲኒማ ዓለሙ የገባው። 2004 ጀምሮ በአጃቢነት በርከት ያሉ ፊልሞችን ሰርቶ 2008 ላይ ቦስክ ሰሜቲን የተሰኘ የቴሌቪዥን ተከታታይ ድራማ ላይ ኮርዳልን በመሆን ሰራ። 2009 አዲን ሲኒካይ፣ 2011 ላይ ደግሞ ሴምባና ያዝሚስላ እንደሳደሩ በመሆን ግሩም የተባለ ብዙዎችን ያነጋገረ ምርጥ የትወና አቅሙን አሳየ። ቀጠልና 2017 ላይ ራሱን ለዓለም ያሳየበትን ድንቅ የትወና መክሊቱን ቱርክ ፊልም አፍቃሪያን ያስመለከተበትን በአማርኛ ስሙ ወይም በቃና ስያሜው ለልጄ በቱርከኛው ስያሜ ሚራዝ ካራይል በተሰኘው ተወዳጅ ተናፋቂና አጓጊ የቴሌቪዥን ተከታታይ ድራማ ላይ እንደ ሳዴቲን በመሆን ምርጥ የተባለውን የትወና አቅሙን አሳይቶ በትወና ብቃቱ ለሚጠራጠሩ ምላሹን ሰጠ። በነገራችን ላይ ለልጄ ድራማ ጅማሬው 2015 ሲሆን ተጠናቀቀው በ2017 ነበር። የልጄ ድራማ ለሱ ትልቅ በረከት አመጣለት። ለመጀመሪያ ጊዜ በመሪ ተዋናይነት እንዲሰራ እድል ፈጠረለት። 2017 ማጠናቀቂያ ላይ አስክ የተሰኘ በይዘቱ ሲትኮም ድራማ የሆነ የቴሌቪዥን ተከታታይ ድራማ ላይ ምርጥ ትወናውን በመሪ ተዋናይነት አሳየ። ብዙዎች ወደዱለት። ደግሞ እንደገና በሌላ መሪ ተዋናይነት የመጣበትን ቤቤክ ጊሌሪዮም ዲሚዝ የተሰኘ ተወዳጅ የነበረ ሲትኮም ላይ እንደ አልፈር በመሆን ግሩም የተባለ በርካቶቹ የድሉለትን ምርጥ የትወና ብቃቱን አሳየ። ድራማውም በርካታ ተመልካችን ያገኘ ቆንጆ ድራማ ነበር። 2020 ላይ ደግሞ ሌላ ከፍ ባለ ደረጃ በተሰራ ምርጥ ድራማ መጣ። ሂዝሚቼር። ከ2020 እስከ 2021 አስክ 101 ተወዳጅ ሮማንቲክ ድራማ። 2022 ባባ። በ2024 ደግሞ ሆልዲንግ የተሰኘ ምርጥ ድራማ ላይ እንደ አካም በመሆን አጭር ቦታ ላይ ግሩም የተባለ ትወናውን አሳየ። ከ2024 እስከ 2025 ደግሞ በቱርክ የድራማ ታሪክ ምናልባት ረጅሙ ነው እየተባለ የሚገኘውን በበርካታዎች ዘንድ ተወዳጅነትን ያተረፈው በዓለም ዙሪያ በየቦታው የተሰራጨውን በእንግሊዝኛ ስያሜው ዘሻዳውን ቲም በቱርከኛው ደግሞ ቴስኪለር ተወዳጅ በርካታ ተመልካችን ያገኘ በአንጠልጣይ ድራማ ላይ ፔሪማንን በመሆን የምርጡ ድራማ አንድ አካል ሆኗል። ይሄ ምርጥና ጀግና ተዋናይ የተወለደ መገኛየት ነው ብትሉ የቱርክ ድንቅ የተባሉ ተዋናዮችን ማፍራት ከማይሰለቻት ከኢስታንቡል ከተማ ነዋ። በፈረንጆቹ አቆጣጠር በ1982 ዳር ስታጠን በ16ኛው ቀን ከእናቱ ማህፀን ወጣ። 3 ታላላቅ እህቶችና እናት አባት ስም ማውጣቱን መፍቱን ዕጣ ተጣጥሎ በመጨረሻም እናትየው የዕጣው አሸናፊ ሆና
አሊ ብላ ሰየመችው። አሊ ኢሊ። ሳድረቲን ወይም አሊ 3 እህቶችና አንድ ታናሽ ወንድም አለው። ቤተሰቦቹ መካከለኛ የኑሮ ደረጃ ላይ የሚገኙ ሲሆኑ አባቱ ነጋዴ፣ እናቱ ደግሞ የቤት እመቤት ነበረች። ሳድረቲን ወይም አሊ ከልጅነቱ ጀምሮ ለትወና ልዩ ፍቅር ነበረው። ሌላው ፍቅር ለአንድ ሳምንት የቤታቸው ቲቪ ተበላሽቶ ወደ ጎረቤት ጋር ሄዶ ፊልሞችን እያየ አምሽቶ እየገባ የአባቱን ቁጣና የአባቱን ዱላ አልሰማ በማለቱ አባቱ ያንን የተበላሸ ቲቪ ሳይወድ በግዱ ጥገና እንዲደረግለት እንዳስደረገ ይናገራል። የመጀመሪያና ሁለተኛ ደረጃ ትምህርቱን በሚገባ በጥሩ ውጤት ካጠናቀቀ በኋላ ወዲያውን ቀጥታ ያመራው ኢስታንቡል በሚገኘው ታዋቂው ኮንሰርቫቶር ዩኒቨርሲቲ በቲያትር ትምህርቱን ጀመረ። እያንዳንዱ የትምህርት ዓመት ምርጥ የተባለ ውጤቱን እያስመዘገበ በተለይ ከመድረክ ቲያትር ጋር ተያይዞ ፈተና አሳይመንት ከተሰጠ ተማሪዎችም መምህራንም ጨምሮ ሁሉም እሱን ለማየት ይጓጓሉ። ገና ተማሪ እያለ ትምህርቱን ጨርሶ ሳይወጣ እዛው ግቢ ውስጥ የሚዘጋጁ በርከት ባሉ ቲያትሮች ላይ ከፊት ሆኖ ምርጥ የትወና ብቃቱን አሳየ። በተለይ ደግሞ የመመረቂያ ዓመት ላይ ያሳያቸው የመድረክ ትወናዎች ግቢውን አልፎ በቱርክ ኢንዱስትሪ አዲስ ምርጥ እንቁ የሆነ ተዋናይ እየመጣ ነው የሚያስብል ምርጥ አቅሙን አሳየ። ተማሪዎችም መምህራንም ሁሉም የእሱን ነገር ሲያስቡ ከፍታው ነበር የሚታያቸው። በመጨረሻም በማዕረግ ተመርቆ ትምህርቱን አጠናቀቀ። ትምህርቱን አጠናቆ እንደወጣ ግን ሁሉም ነገር በጠበቀው ልክ አይደለም የተገኘለት። ፊልሞችን፣ ድራማዎችን መስራት ለሱ ከባድ ነገር ሆነ። እሱም በማይረዳው መልኩ ያኔ ሲያጨበጭቡ ከጎኑ የነበሩ ሁሉ ጠፉ። ብዙ ለፋ፣ ነገር ግን አልሆንለት ስለው ቢያንስ ያስተማረኝን ለዚያ በቃኝን ቤተሰብ ማገዝ አለብኝ ብሎ ከአባቱ ጋር አባቱን መስሎ አዲስ ሥራ ጀመረ። በሚያስደንቅ ሁኔታ በአንድ ዓመት ውስጥ ነገሮች ሁሉ ተስተካክሎለት አባቱን ንግድ ከፍ አደረገ። ትንሽ አደጋሉና ሆቴል ከፈቱ። ገና በሌላ እድገት ሬስቶራንት ደግሞ ከፍ ባለ ደረጃ መጡና ኢስታንቡል ውስጥ ምርጥ በሚባሉ ቦታዎች የእነሱን ምርጡን ሬስቶራንት ቅርንጫፍ ከፈቱ። ከዚህ በኋላ ነበር ወደሚወደው የነፍሴ ስጦታ ወደሚለው ወደ ትወናው ተማሪ እያለ ሲያስተምሩ በነበረው መምህር አማካይነት ተስፋ በቆረጠበት ተስፋው ለምልሞ እንደ አዲስ ወደ ትወና ሕይወት የተመለሰው። በቁጥር ትንሽ ናቸው የማይባሉ በርከት ያሉ ሥራዎችን ይስራ እንጂ ግን ሰዎች እሱን ባስቀመጡበት ልክ ባስቀመጡበት እይታ እሱ አልተገኘምና ሁሌም ውቀሳ ወደሱ ይመጣል። በርከት ያሉ አድናቂዎች ያሉ ቢባልም ከአድናቂዎቹ መካከል ደግሞ እያደነቁ ለምን እስከ ዛሬ እዚህ ላይ ቀረ፣ ለምን ባለበት ቆሞ ቀረ የሚሉ በርከት ያሉ ናቸው። ከጥያቄያቸው የመጀመሪያ የሚሆነው ደግሞ ጥቂት የሚባሉ ፊልሞችን ብቻ ነው በመሪ ተዋናይነት የተሰራው፣ ሌሎችን በአጃቢነት ነው የሰራው እያሉ እንደ መውቀስ ይሉታል። እሱም ቢሆን ይህንን ጉዳይ መሸሸግ አልፈልግም። አዎ የሚደርስብኝን ወቀሳና አስተያየቶች ይደርሱኛል። ምን ለማለት ነው የምችለው? እኔ ያው ልክ ናቸው። እኔ ግን አሁንም ቢሆን እየሰራው ነው። ነገም እሰራለሁ። ምናልባት ነገ የተሻለ ስለሚሆን እነሱ ያሰቡበት ደረጃ ልደርስ እችላለሁ። አዎ እውነት ነው። እነሱ ባሰቡበት አለመድረሴ እኔም የሚያበሳጨኝ ነገር ነው። ግን አልቀርም፣ አንድ ቀን ይሳካልኝ ይሆናል በማለት ነበር ምላሹን የሰጠው። በግል ሕይወቱ ብዙም መነጋገሪያ ሆኖ አያውቅም። እሱም ቢሆን የተረጋጋ ቤተሰብ አለኝ ብሎ ነው ሁሌም የሚናገረው። 2021 ላይ ኤዲም ከተባለች ሞዴል ጋር ግንኙነት እንደነበረውና አሁን ላይ አብሮ ናቸው ወይም አይደሉ የሚል የተረጋገጠ ማስረጃ የለም። 44ኛ ዓመቱን ካከበረ የሰነባበተ ሲሆን 1 ሜትር ከ78 ሴንቲሜትር ሲረዝም 74 ኪሎ ይመዝናል። ውድ የቃና መሳጭ ቤተሰቦች ሳድሬቲን እንዴት አገኛችሁ? እስኪ በትወናው ብታደንቁ፣ በሥራው የምትወዱ ላይክ እያደረጋችሁ ፍቅራችሁን ግለጹ። በቀጣይ የማንግለ ታሪክ ሥራ የወደዳችሁትን የፈለጋችሁትን የተዋናይ ስም በአስተያየት መስጫ ሳጥን ላይ ያስቀምጡ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ላይክ ባደረጋችሁ ቁጥር ደግሞ የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰግንኩኝ በቀጣይ በቆንጆ ሥራ በቆንጆ ቪዲዮ እስክንገናኝ ኩፋይንካውት ደጋ ይለፎት። ሀገሬ ኢትዮጵያ ሰላም ትሁን።